ንግግሮች ናቸው። በጣም ከባድ አላህም እንደ ሰው በክፍለ አካል መግለጽ እጅግ በጣም ከባድ ነው። አላሁ ስብሓነሁ ወተዓላ ማንንም አይመስልም። አው ሰምታችሁኛል። አላህ ስብሓነሁ ወተዓላ ማንንም አይመስልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አላህ በቁርአኑ ላይ ሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ ለይሰ ከሚስሊሂ ሸይ ይላል። አላህ ማንንም አይመስልም ብሎ ዘግቶታል። ነገር ግን አስቀጥሎ እንደዚህ ይላል፣ ወሁወ ሰሚዑል በሲር ይላል። እርሱ ሰሚና ተመልካች ነው ይለናል። አላህ አስቀድሞ ማንንም አይመስልም ካለም በኋላ ሰሚና ተመልካች ነው ሲል እንደ ሰው ነው የሚሰማው፣ እንደ ሰው ነው የሚመለከተው ብላችሁ ከተፈላሰፋችሁ ችግሩ እናንተ ጋር እንጂ ቁርአኑ ላይ አይደለም። እንዲሁም በተመሳሳይ በተለምዶ ውሃብያ ብላችሁ የምትጠሯቸው አካላቶች የሚያምኑት 4 ቃዒዳ አላቸው በአላህ ሲፋዎቹ ላይ። በእነዚህ ሲፋዎች መካከል አላህ ሱብሓነሁ ወተዓላ ለራሱ ያሰበተውን ነገር እናሰብታለን ብሎ ይምናሉ። እንዲሁም መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም ስለ እርሱ ሲፋ ያጸደቁትን ነገር እናጸድቃለን፣ እንዲሁም ሰሃቦች ያጸደቁትን ነገር እናጸድቃለን ብሎ ያምናሉ። ከዚሁም መካከል ደግሞ ይህን ሲያጸድቁ ያለ አራት ቃዒዳ አላቸው። ከነዚህም መካከል ምንድነው ተክይፍ፣ እንዴት ነው የሚሰማው፣ እንዴት ነው የሚመለከተው፣ እንዴት ነው ሲፋዎቹ እርሱ የገለጻቸው ብሎ ያለ መፈላሰፍ፣ እንዲሁም ደግሞ ምን ያለ ማድረግ ተሽቢህ ያለ ማድረግ